WHO ባወጣው ሪፖርት ኢትዮጵያ ወደ 139 ሚሊዮን የሚጠጋ ህዝብ መኖሪያ ሀገር ነች። በ2050 የህዝብ ብዛቷ 225 ሚሊዮን ይደርሳል ብሎ ይገመታል። ኦቲዝም ያለባቸው ግለሰቦች ጥቂት አይደሉም። የዓለም ጤና ድርጅት በዓለም አቀፍ ደረጃ ከ127 ሰዎች መካከል አንዱ ኦቲዝም እንዳለበት ይገመታል። የብዙ ቤተሰቦችን ድጋፍ በበለጠ ሊያዘገይ የሚችል ነገር አገልግሎት ማጣት ብቻ ሳይሆን ከማህበራዊ ዳኝነት የመነጨ መገለልን፣ አለመግባባትንና ዕውቅና ማዘግየትንም ያካተተ ነው። ብዙ ኦቲዝም ያለባቸው ልጆች ድጋፍ ከማግኘታቸው በፊት ማንም ችግራቸውን የሚረዳቸው ስላላገኙ አብዛኛው ቤተሰቦች ይህንን ጉዞ ብቻቸውን በመጓዝ ላይ ይገኛሉ። በጣም በጥቂቱ ከመቶ አንዱ ኦቲዝም አለበት ብለን ብንገምት ወደ 1.4 ሚሊዮን የሚጠጉ ሰዎች የሚወክል በመረጃ የተደገፈ ወይም ኤቪደንስ ቤዝድ የሆነ ድጋፍ፣ አገልግሎት እና ትምህርት ያስፈልጋቸዋል። አንዳንድ ትምህርት ቤቶች ከ1000 በላይ ተማሪዎችን መዝግበው ተማሪዎቹ ቦታ እስኪያገኙ ድረስ በጥብቅ ላይ እንዳሉ ተናግረዋል። ይህም አሁን ያለው አሰራር እንደዚህ ያሉ አስፈላጊ ድጋፎችን ከማሟላት አንጻር ምን ያህል ርቀት ላይ እንደሚገኝ ያሳያል። አስፈላጊነቱ እውን ነው፣ ክፍተቱም በጣም ትልቅ ነው። አሁን ባለው የአቅም ደረጃ አብዛኛው ቤተሰቦች በሕይወት ዘመናቸው የሚያስፈልጋቸውን ድጋፍ ሳያገኙ ይኖራሉ። ጥያቄው አስፈላጊነቱ ሳይሆን በቂ ባለሙያዎች ችግሩን ለመፍታት ዝግጁ ናቸው ወይ የሚለው ነው። በዩኒቨርሲቲ ደረጃ በተለይ ኤቪደንስ ቤዝድ የሆነ አሰራርን በተመለከተ በኦቲዝም ላይ የተመሰረተ የሙያዊ ዝግጅት ውስን ነው። ስፔሻል ኤጁኬሽን ማስተርስ ፕሮግራም እየወሰደ ያለ ዩኒቨርሲቲ ተማሪ ያጋራን የሥርዓተ ትምህርት ዝርዝር እያጋጠመን ያለውን ፈተና ያሳያል። የልዩ ፍላጎት ኮርስ ሥራ ተካቷል። ያ መሠረት አስፈላጊ ነው። ነገር ግን ተመራቂዎች የሚወስዱት በግልጽ ተለይቶ ኦቲዝም ያለባቸው ግለሰቦችን ለማገልገል ብቁ የሚያደርግ ኦቲዝም ላይ የተመሠረተና ኤቪደንስ ቤዝድ የሆነ ተግባራዊ ቅደም ተከተል ትምህርት አልታየም። አንዳንድ ጊዜም የኦቲዝም ስፔሻላይዜሽን በቲሲስ ሥራ ላይ ብቻ ሊተማመን ይችላል። ይህም ቲሲስ ብቻውን ከክሊኒካዊ ዝግጁነት ጋር አንድ ሊሆን አይችልም። ምርምር አስፈላጊ ነው፣ ቲዎሪም ጠቃሚ ነው። ነገር ግን ዓላማው ድጋፍ ለልጆች ለቤተሰቦችና ለትምህርት ቤቶች መስጠት ስለሆነ ተግባራዊ ልምምድም ማድረግ እጅግ በጣም አስፈላጊ ነው። ካለ ኤቪደንስ ቤዝድ ትምህርት ልምምድና ብቃት ተመራቂዎች የተወሰነ እውቀት ይዘው ሊወጡ ይችሉ ይሆናል። ነገር ግን ውጤታማ መንገድ ለመተግበር ያዳግታቸዋል። ይህ ማለት ተመራቂዎች አሁንም ቢሆን በተግባር ለሚታይ እውነተኛ አገልግሎት አሰጣጥ ያልተዘጋጁ ሊሆኑ ይችላሉ ማለት ነው። ኢትዮጵያ ግንዛቤ ብቻ አይደለም የሚያስፈልጋት። ኢትዮጵያ በኤቪደንስ ቤዝድ አሰራር ብቁ ክህሎት ያላቸው እና በስራቸው ተማምነው መተግበር የሚችሉ ባለሙያዎች ያስፈልጓታል። በውጤታማ ኦቲዝም ተኮር የሥልጠና ፕሮግራሞች ተማሪዎች ቲዎሪ ብቻ መማር ሳይሆን ከዚህ በተጨማሪ ኤቪደንስ ቤዝድ ተግባራዊ ልምምድን፣ ሱፐርቫይዝድ ፕራክቲከምን፣ የባህሪ ድጋፍን፣ መግባባትና ማኅበራዊ ክህሎት ሥልጠናን እንዲሁም ቤተሰቦችን ያሳተፈ ድጋፍ ሁሉ ያካተተ ነው። ለዚህ ነው ቦት ፎር ስፔሻል ኤጁኬሽን እና ፍሎሪዳ ዩኒቨርሲቲ ሳውዝ ኢስት ይህንን ፕሮግራም በጋራ ያዘጋጁት። ከፍሎሪዳ ዩኒቨርሲቲ ሳውዝ ኢስት ጋር በትብብር ቦት ፎር ስፔሻል ኤጁኬሽን ለዚህ ክፍተት ተብሎ የተነደፈ መዋቅራዊ መፍትሄ ጀምሯል። ይህ በኤቪደንስ ቤዝድ የተመሠረተ 2 ደረጃ ያለው የኦቲዝም ስፔክትረም ዲስኦርደር ሰርቲፊኬት ፕሮግራም ዕውቀትንና ተግባራዊ አተገባበርን ለማጠናከር ተብሎ የተዘጋጀ ነው። ፕሮግራሙ ከግንዛቤ በላይ የሆነ አገልግሎት የሚሰጥ ነው። የተዘጋጀውም በትምህርት ቤት፣ በቤት እና አገልግሎት መስጫ ቦታዎች ውስጥ ጥቅም ላይ መዋል እንዲችል ተብሎ ነው። አንደኛው ደረጃ ትምህርት ስለ ኦቲዝም መሠረታዊ ግንዛቤ፣ ድጋፍና ማበረታቻ፣ የእይታ ድጋፎችና ምልክቶች እንዲሁም ስለ ማኅበራዊ ክህሎቶች መሠረታዊ ዕውቀትን ይሰጣል። ሁለተኛው ደረጃ በቀጣይነት ፕሮምፕቲንግ፣ ታስክ አናሊሲስ፣ ዳይሬክት ኢንስትራክሽን፣ የባህሪ ድጋፍ፣ አዳፕቲቭ ክህሎት እድገት እና ኤቪደንስ ቤዝድ አተገባበርን ያካትታል።
ይህ ቲዮሪ ብቻ አይደለም። ተሳታፊዎች የሚጠበቅባቸው ኮርስን ብቻ ማጠናቀቅ ሳይሆን የሚማሩትን በተግባር ላይ መዋልንም ጭምር ነው። ይህ ፕሮግራም የተለየ የሚያደርገው ከኮርስ ትምህርት በላይ መሄዱ ነው። ተግባራዊ ልምምድን ወይም ፕራክቲከምን የሚጠይቅ ነው። ተሳታፊዎች በቀጥታ ኦቲዝም ካላቸው ተማሪዎች ጋር ይሰራሉ። ጽንሰ ሐሳቦችን ብቻ አይደለም የሚማሩት፣ በመመሪያ በመዋቅርና በተጠያቂነት መተግበር ይጠበቅባቸዋል። ሰርተፍኬት የሚገኘው በትምህርት ክፍል ተገኝቶ ትምህርቱን በመከታተል ብቻ አይደለም። ሰርተፍኬት የሚገኘው ተሳታፊዎች የተማሩትን ከተማሪዎችና ከቤተሰቦች ጋር ትርጉም ባለው መንገድ መተግበር እንደሚችሉ ማሳየት ሲችሉ ነው። ዕውቀት አስፈላጊ ነገር ነው። ነገር ግን ተግባር ላይ መዋል የበለጠ አስፈላጊነት አለው። ተግባራዊ አቅም የሚገነባው በዚህ መንገድ ነው። ከአንደኛ ደረጃ ተሳታፊዎቻችን መካከል አንድ እናት ስለ ፕሮግራሙ ጥቅም እንዲህ ብለው ያካፍላሉ። አይዳዬ እንዴት ነሽ? አይገርምሽም? ቀደምሽኝ እንጂ ሁሌ ነው የማስብሽ። ሁሌ አፕዴት ላደርግሽ ፈልግ ነበር ያለሁበትን። በጣም በእውነት እኔ እንዴት እንደማመሰግናችሁ አላውቅም። አይዳዬ ቴንኪዩ በጣም። ምናልባት እንደው አንዳንድ ጊዜ ዝም ብሎ ዳውን የሚያደርግ ነገር እንደው ዝም ብሎ ሽው ካለብሽ የስንት ሰው ህይወት እንደቀየርሽ አስበሽ ደስ እንዲልሽ እፈልጋለሁ። ኦልዌይስ ሹድ ቢ ሃፒ። በእውነት በጣም ህይወታችንን ለሁለት እንዲከፈል ነው ያደረግሽው። እኔ ህይወቴን እንዴት መሰለሽ የማስበው ኤቪደንስ ቤዝድን ከማወቄና ካወቅኩ በኋላ ብዬ ከፋፍየዋለሁ። ኦነስትሊ ስፒኪንግ ማለት ነው። በጣም ነው የጠቀመኝ። ፐርሰናሊ ለልጄ በጣም ጠቅሞኛል። በተለይ ቪዥዋል ስኬጁል እንድነግርሽ አልችልም። በጣም እስቲ እንደውም ቪዲዮ ሼር አደረግሻለሁ የልጄን እንዴት እንደሰራሁለት እና መጨቃጨቅ በዚህ አድርግ በዚህ በልት የለም። ከስኬጁል ጋር አይጨቃጨቅም። ዘላቂ ለውጥ የሚጀመረው በዚህ መንገድ ነው። Hello, this is Aaron. This is my bedroom schedule. First, I eat my dinner. And then I will drink my water. And then I will go to the toilet. And then I will brush my teeth. And then I will put on my pajama. And then I will try. And then finally I will sleep. Thank you. አንድ አባትና የስነ ልቦና ባለሙያ ልምዳቸውን እንዲህ ብለው ያካፍላሉ። I joined this training because of my son, and because I gave the training, I get 3 things. One is hope, and the other one, my view is totally changed. Always I try to help my son without any evidence, without knowing him. So evidence is very important to know how to say kind of children. This is the other thing I got from this training. And the other one, the way I view children is totally changed. ጉዞ በመሰረታዊ ዕውቀት አያበቃም። ከሁለተኛ ደረጃ ተሳታፊዎቻችን መካከል ሌላ እናት ደግሞ እንዲህ ብለው መስክረዋል። ኦቲዝም ሲነገራችሁ እንደ ቤተሰብ በጣም ሾኪንግ ነው። እኔ አሁን የላይፍ ጆርኒን ልነግራችሁ አይደለም እዚህ ጋር የቆምኩት፣ ግን በጣም ሾኪንግ ነው። የምታረጉት ግራ ይገባችኋል። ብዙ ዲፕሬሽን አለው፣ ብዙ ስትረስ አለው፣ ብዙ እንቅልፍ ማጣት አለው። ለምን እንዲሆነ ሆይ የሚለው አለ። ከዚህ ስትወጡ ደግሞ እንዴት ነው የምረዳው የሚለው ጋር ስትሄዱ ትቆማላችሁ። ምንድን ነው የማደርገው? የሆነ ሳምባዲ ነው የምትፈልጉት ሰፖርት የሚያደርገው። ምክንያቱም እናንተ አታውቁም፣ ምንም አታውቁም። ነገሩ ግራ የገባ ነው። ፋይናንሻሊ የሚጠይቃችሁ ነገር ከባድ ነው። ቤተሰብ የሚሰጣችሁ ነገር ከባድ ነው። ብዙ ነገር ነው የምትባሉት እና ለእኔ ያንን ማለፍ በጣም ከባድ ነበር። ታይሙ ደግሞ የኮቪድ ጊዜ ነበር የነበረው እና ለእኔ በጣም ከባድ ነበር። ከዛ ግን ልጄን ለመርዳት ሳሰብ ከየት እንደምጀምር ግባ ገባኝ። ብዙ ጎግል አረግኩ፣ ብዙ አነበብኩ፣ የተለያየ ቦታ ሄድኩ፣ ያነበብኩትን ነገር ወደ ፕራክቲስ ለመቀየር ግን በጣም ቻሌንጂንግ ነበር ለእኔ። በጣም ሰዎች እንዲረዱልኝ የተለያየ ተቋም ይዤ ሄድኩና ፋይናንሻሊ በጣም ስትራግል ሆነብኝ። በጣም ከባድ ሆነብኝና አንድ ተቋም ወስጄ አስታውሳለሁ ያልኩት ኃጢአት ባይሆን እኔ ኦርጋኔን ሸጬ
ልጄን የሆነ ነገር ባደርግ የሚል ደረጃ ድረስ ደረስኩ ማለት ነው። እና በዚህ ሁኔታ ውስጥ ያለው ነው እንግዲህ ይህን ትሬኒንግ ያገኘሁት ማለት ነው። እና ትሬኒንጉን ከወሰድኩ በኋላ ሳስበው ይገርመኛል። በተለይ ስለ ቪዥዋል ሰፖርት ስንማር የሚያዩት ነገር እንዴት እንደሚረብሻቸው፣ ኦፕን ስፔስ ላይ ሲሆኑ የሚረብሻቸው፣ ድምፁ የሚረብሻቸው ሳስበው ይገርመኛል። ምን ያክል ነገር ነበር እዛ ጋር ልጄን ሲረብሸው የነበረው እያልኩ ማለት ነው። እና ምንድነው ያደረግነው? ትሬኒንጉን ከወሰድኩ በኋላ ያደረግነው ነገር ምንድነው ገባኝ፣ ልጆቹ ምን እንደሚያፈልጉ። በተለይ ቲር 1 ላይ የነበረው ትሬኒንግ ለእኔ በጣም ትልቅ ነገር ነበር። ምንድነው ኤቤ፣ እንዴት ነው የሚደረገው፣ ምንድን ነው የሚሰራው፣ በሪንፎርስመንት ልጆቹን እንዴት ነው ማስተማር የሚቻለው፣ እንዴት ነው ማገዝ የሚቻለው። ልጆቻችንን ሰው እንደ ባለጌ ነው የሚቆጥራቸው። ስፔሻሊ ፊዚካሊ ላይ የሚያሳዩት ለውጥ ስለሌለ፣ ፊዚካል ላይ የሚታይባቸው ነገር ስለሌለ ልጆቹ እንደ ባለጌ ነው የሚቆጠሩት። እና ልጆቹ ግን ያን ብሄር የሚያሳዩት የሚረዳቸው ስለሌለ ነው፣ እንዴት እንደምናግዛቸው እኛ ስለማናውቅ። ስለዚህ በቲር 1 በነበረው ነገር ብዙ ነገር ነው ያገኘነው። ስለዚህ ልጆቹ ግን ሲረዱ አያስቸግሩም፣ በፍጹም አይረብሹም። ይገባኛል። ትምህርት ቤቱ አሁን ያምናል። ትምህርት ቤቱ ላይ እኛ ለመምህራኑ ስልጠና ሰጠን። ሪሰንትሊ ሰብስበን እኔና አንድ ወላጅ አብሬው የነበርኩት ወላጅ እኔ ከምነግረው ጋር አብሮ ሰጠናቸው። ኬጂ ላይ ብቻ ያሉትን ሳይሆን አንደኛ ደረጃ ላይ ያሉትን። ከዛ በኋላ አመለካከታቸው ተቀየረ። ለተማሪዎቹ ያላቸው ነገር ተቀየረ። ልጆቹ የሚያደርጉት ነገር ድጋፍ ቢደረግላቸው እንደሚያመጡ፣ መስራት እንደሚችሉ፣ ዝም ብለው የሆነ ጥቅም የሌለው ሰው እንዳልሆኑ፣ ነገ ምድርን መቀየር እንደሚችሉ አንደርስታንድ አደረጉ ልጆቹ። አንድ ባለሙያ ሲያሰለጥኑ የብዙዎች ሕይወት ይለወጣሉ። ዘላቂ ለውጥ የሚጀምረው በዚህ መንገድ ነው። ይህ ገና ጅማሮአችን ነው።